ብስራተ ኢትዮጵያ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ በሳምንት አንድ ጊዜ እሁድ ብስራተ ኢትዮጵያ በሚል ርዕስ የማቀርብላችሁ መርሃ ግብር ነው። ብስራተ ኢትዮጵያ ጥልማሞት በሚል ርዕስ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅት ጥልማሞት በምዕራፍ 4 ቁጥር 79 እንደተከታተልነው ለደበሳይ ክብር ሲባል አዲስ አበባ በመንግስት ደረጃ በተዘጋጀው ፕሮግራም ላይ በስብሰባው ተካፋዮችና በደበሳይ ዙሪያ ይካሄድ የነበረውን ጥያቄና መልስ እየተከታተልን እያለን ነበር የጥያቄና መልሱ ሂደት ሳይጠናቀቅ የዕለቱ ትረካ የተቋረጠውና ፕሮግራሙ የተጠናቀቀው። ውድ ተከታታዮች፣ የኤርትራ ተወላጅ ከሆኑ አባቱና ትግራዋይ እናቱ አብራክ የተገኘው ደበሳይ ገና በለጋ ዕድሜው ወላጆችን በሞት ቢነጠቅም ዕድሜ ለኮሎኔል ይገዙ ምንዳ በልጅነቱ ወስደው እንደ ልጃቸው በማሳደግ በማስተማርና የሁለተኛ ደረጃ ትምህርቱን እንዳጠናቀቀም አዲስ አበባ ሆለታ በሚገኘው ባዲና ፖሊስ ኮሌጅ የመኮንነት ኮርስ እንዲከታተል በማድረግ ትልቅ ቁም ነገር ላይ እንዲደርስ አድርገዋል። ደበሳይ በሆለታ ፖሊስ ኮሌጅ ቆይታው በከፍተኛ ማዕረግ መመረቅ በመቻሉ በጊዜው የነበረው መንግስት ለከፍተኛ ትምህርት ወደ አውሮፓ እንደላከውና በ1967 ዓ.ም ትምህርቱን ጨርሶ ወደ እናት ሀገሩ ሲመለስ ባልተጠበቀ ሁኔታ አገሪቱ በለውጥ ማዕበል ተመታ በማግኘቱ ቀደም ሲል አገሩና ወገኑን ንጉሠ ነገሥቱን በቁርጠኛነት ለማገልገል ቃል ያልገባውን ያህል ወደደም ጠላም አዲስ የለውጥ መንግስት የነበረው የጊዜያዊ አስተዳደር ደርግ ደበሳይ በእናት መስሪያ ቤቱ ማለትም በፖሊስ ሰራዊት ስር በመመደብ ፋንታ አፈፋ አድርጎ ወደ አገሪቱ የደህንነት ዋና መስሪያ ቤት በሲቪልነት እንዲያገለግል እንዴት ሊመደብ እንደቻለ ለራሱም ቢሆን እንቆቅልሽ እንደነበር በትረካው ወቅት በሚገባ የተገነዘብነው ጉዳይ ነበር። የደበሳይ ምደባ በምድብ ብቻ የሚታይ አልነበረም። ሌላው ቀርቶ በልጅነቱ በየምድር ላይ አፈር የቀመሱ ወላጆቹን ሆነ መላ ቤተሰቡን ደበሳይን ለመበቀል ሲሉ በሻቢያም ሆነ በወያኔ በአሰቃቂ ሁኔታ የተገደሉ በማስመሰል እንኳንስ ደርግን ደበሳይን ራሱን እንዴት ወጥመድ ውስጥ እንደጣሉት ጭምር በትረካው ወቅት ያየነው ጉዳይ ነበር። ውድ ተከታታዮች፣ ወጣም ወረደ ያ ሁሉ አለፈና የወያኔም ሆነ የሻቢያ ትግል በድል ተጠናቆ እነ ደበሳይ አሸሸ ገዳሜ ጉሮ ሸባይ እየተባለላቸው እንደሆነ አይተናል። እነሆ በዛሬው ዕለትም ጥልማሞት በምዕራፍ 4 ቁጥር 80 ላይ የምንመለከተው ትረካው ከቆመበት ተነስተን ከዛ ተከትሎ የሚመጣውን የጥያቄና መልስ የውይይት ሂደት ምን ይመስል እንደነበር የምንከታተል ይሆናል። ውድ ተከታታዮች፣ እንደተለመደ ሁሉ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ዝግጁ መሆኔን ስገልጽ በደስታ ነው። ደራሲ፣ ተራኪ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ሌላው በማለት ቀጠለ ደበሳይ፣ የሚጸጽት ነገር ይኖራል የሚለው ጥያቄ በተመለከተ ይሆናል። በመሰረቱ ምን ለማለት እንደተፈለገ አይገባኝም። በእርግጥ የቋንቋ ምሁር አይደለሁም። ለእኔ እስከሚገባኝ ድረስ ግን ጸጸት ማለት አንድ መፈጸም የማይገባው ነገር መሆኑ አስቀድሞ እየታወቀ በስህተት ሲከናወን ወይም በተቃራኒው አንድ መከናወን የሚገባው ነገር ኖሮ ሳይፈጸም ወይ ሳይከናወን ሲቀር ጸጸትን እርግጥ ሊያስከትል ይችል ይሆናል። ጠያቂው በዚህ መልክ አይቶት ከሆነ የዚህ ጥያቄ መነሳት ላይ ያስፈልግ ነው ማለት ነው። አለበለዚያ አንዳንዱ ሰው ወደዚህ ዓለም በመምጣት ይጸጽታል ብሎ እንደሚጠይቀው ጥያቄ አይነት ሊሆን ነው ማለት ነው። ማለትም አንድ ሰው በመፈጠሩ ጥላቻ ሊያድበት ይችል ይሆናል። መጸጸት ግን አይችልም። ለምን ቢባል ጥፋቱ የሱ አይደለማ። እንደዛ እንዳይሆን ኃይሉም አቅሙም ጊዜውም አልነበረውም። ስለዚህም ወደ እኔ ጉዳይ ስንመለስ የፈጸምኩትና የተወጣሁት ሙያዊ ግዴታ ነበር።
እንኳን ሊያጸጽተኝ ሌላውንም ከበሮ እያስመታው ነው ያለው። ከዛ በመለስ ሊያስከትል የሚችል ነገር እርግጥ ይኖራል። ነገር ግን በምንም መንገድ ጸጸት መሆን ግን አይችልም። እኔ እንደ በሳይን አይነካካኝም። ለምን የበለጠ ግልጽ አልሆንላችሁም? አንዳንድ ጊዜ ከድል ማግስት ብስጭት ሊያስከትል የሚችል ጉዳይ ሊገጥም ይችላል። ለምሳሌ በትግሉ ወቅት አንድን ነገር በጋራ ተማምነውበት በአሸናፊነት ስልጣን ኮርቻ ላይ ከተወጣ በኋላ እንደ ጅምራቸው ሁሉ በድሉ ወቅትም አብሮ መጓዝ ሳይቻል ይቀርና ከፊሎቹ የፈለጉበት ደረጃ ደርሰው የታገሉለት ጉዳይ ሰምሮ ሙሉ በሙሉ በቁጥጥራቸው ሲያደርጉ፣ ለምሳሌ መከዳዳት ሲመጣ የግድ አቋም ለውጥ ሊያስፈልግ ይችል ይሆናል። ያ ደግሞ በባህሪው ሜዳ ላይ ከነበረው ትግል እጅግ አስከፊው ገጽታ ያለው በመሆኑ የሰይጣን ጆሮ ይደፈንና ብዙ ምስቅልቅልን የሚያስከትል ጉዳይ ነው። የትግልን ምንነት በደንብ ለተረዳ በውስጡ ላለፈና ላነበበ ታጋይ ደግሞ በእውነት ይህ የሚያጸጽት ሳይሆን ድርጊት ከተከናወነ በኋላ ሊከሰት የሚችል እና በንቃት ልንከታተለው የሚገባ የግለሰቦች መንሸራተት ነውና አመልካችነቱ ስላለፈው ሳይሆን ወደፊት መወሰድ ስለሚገባው እርምጃ ይሆናል። እናም ዘመዶቼ በጸጸት የተነሳ ነው ይሄ ሁሉ መቀበጣጠር የመጣው። ጸጸት ሌላው ሌላ ቤት አድርጌ እንደመጣው ሳስበው ለወረኛነት የመቼም ወደር የለው። አንድ ምሳሌ ልስጣችሁ፣ በቀልድ አትውሰዱትና አሁን ስለምንባባለው ጉዳይ የበለጠ ያግባባናል ብዬ ገምታለሁ። እዚሁ አዲስ አበባ ውስጥ ያለ የኔ አይነት ጓደኛ አለኝ። ተግባባን። ስሙን መጥቀስ ላያስፈልግ ይችላል። ድሮ ብቻም ሳይሆን አሁንም እንደኔው ጥሩ ቦታ ላይ ነው ያለው። እናም ባለፈው አንድ መዝናኛ ቦታ ላይ ቁጭ ብለን ስንጨዋወት አንድ ጨዋታ አነሳ። አንተ ደበሳይ ይለኛል ትንሽ እንደመተከዝ ብሎ። አቤት እለዋለሁ በጥርጣሬ ስሜት። እንደ ከፋ ያስታውቃል። አሁን የስራ ጥሩ ነው ትላለህ ይለኛል። የትኛው አልኩት። የሰሞኑን ነዋ ይለኛል። በሰሞኑ ስንትና ስንትን ነገር ተከናውኗል፣ የትኛውን ነው የምትለኝ ይለዋለሁ። የማሾፍበት መስሎት በጣም ከፋው። ነገሩ እንኳ እውነት አለው። ሁለታችን ከአስከፈ እንተዋወቃለን፣ ፊታችን ሳይቀር እናበባለን። ስለሚለውም ጉዳይ ስለምን እንደሚያወራ እንዳወቅኩ ከፊቴ ሳያነብ የቀረ አይመስለኝም። ፊቱ ሲለዋወጥ ታወቀኝ። ስሜቱን ለመጠበቅ ስል በዛም በዚህም ብዬ አረጋጋሁና ወደ ጨዋታው አስገባሁት። ቀጠል አደረግኩና የርዕሰ ብሔሩን ንግግር ነው ማለት የላይኛው ሀገር እለዋለሁ። ጭራሽ አውቄ ሳደናቁረው እንደቆየው አረጋገጠ መሰለኝ። ብንከባበር አይሻልም ጓድ ታጋይ ደበሳይ አለና ከፊት ለፊቱ የነበረውን ደረቅ መጠጥ በአንዴ ጨልጦ አፈጠጠብኝ። በስማችን ላይ የምንደራረባቸው ተቀጥያዎች ከሁለት አንዳችን መናደዳችን የምንገልጽበት ቋንቋችን ነበርና በጣም እንደተናደደ ገባኝ። ጓድ ማለቱ የደርግ ሰው መሆንክን አትርሳ አሲለኝ ነው። እግጥ የመበሻሸቂያ አማርኛ እንጂ ለክፋት የሚሰነዘር አባባል አልነበርም። ይህ የምላችሁ ጓደኛዬ በቅርብ ጊዜ የተጠናወተው ነገር ቢኖር የአልኮል መጠጥ ሆኗል። ለምን እንደሆነ እግዚአብሔር ይወቅ። ጓደኛዬ ወደ ቁም ነገሩ ገባና እኔ የምልህ ሰውየው ግለሰቦች ወደዱም ጠሉም ፈቀዱ አልፈቀዱም ኢትዮጵያና ኤርትራ እንደሆኑ ተለያይተው የማይለያዩ ሀገሮች ናቸው ሲል ምን ለማለት ተፈልጎ ነው ሲል አፈጠጠብኝ። እሱ እንደጀመረ ራሱ ይጨርሰው ብዬ ዝም አልኩት። ዝምታ ይቀጥል የሚል አይነት ነበርና ቀጠለ። እኔ የምለው የንብረቱም ይቅር ያ ሁሉ እንደ ቅጠል የረገፈው ህይወት ከምን ሊቆጠር ነው አለኝ። ያነሳው ብርጭቆ ባዶ መሆኑን ሲመለከት ድጋሜ ለማዘዝ ጠረጴዛውን እየደበደበ እና ምኑ አስፈራ አልኩት። ለነገሩ ያን ሰሞን ያረገኝን አውቃለሁ። እኔማ ምኑ ያስፈራኛል ብለህ በማስገንጠሉ ጊዜ አቅም የሚችለውን ሁሉ አድርጌያለሁ። ለመቀላቀሉ ጊዜ ደግሞ ተረኛን ይጭናቀው ይለኛል። እኔም አንተ እንደምትለው ይሆናል አሁንም የሚለውን ነገር እያደርን የምናይ ይሆናል። ለጊዜው ድምዳሜ ላይ ከመድረስ እንቆጠብና እንዳልከው ሆኖ ቢገኝስ ይህንን ወለም ዘለም እያየ አብሮ የሚሰለት ይገኛል ብለህ ታስባለህ አልኩት። ከትከት ብሎ ሳቀብኝና ሞኝ አትሁን የኔ ወንድም፣ የኔና ያንተ በዚህ መሰማራት ያለ መሰማራት አዲስነቱ ለኔና ለአንተ ካልሆነ በስተቀር ለአገሪቱና ለታሪኳ እንደሆነ አዲስ አይደለም። ፈጣሪ ቃል ኪዳኑ እስኪያጸና ድረስ የግድ እንደስካሁኑ ሁሉ ወደፊትም ቢሆን ከመፍጠር ወደ ኋላ አይልም። እንዲያውም ባያፋጥነው በጎ። ለማንኛውም ግን ለዚህ ድንበራቸውን በቁንጽል ከማስቀረት ከመገደብ ጥንቱኑ ሆነ አሁን እስከታች ሞያሌ ድረስ ቢያደርጉት አይሻላቸውም ነበር ይለኛል። ላስጨርሰው በሚል ይህ እንኳን አይመስለኝም። አንተን ከመሰለ ጥሩ። ሰው ግን ጦርነት እንደሰለቸው እንደምታየው በሁለቱም ሀገር መሪዎች ሳይቀር በተደጋጋሚ እየተነገረ ነው እለዋለሁ።
ጓደኛዬ ከምንጊዜውም በላይ ደሙ ፈላና የኔ ወንድም አንድያውን ደምብሻል ማለት ነው። ጓድ ብጻይ ታጋይ ደበሳይ ያኔማ የላኛው ጦርነት በድንበር ይሳበብና ይሄም የኔ ነው ያም የኔ ነው በማለት ካህናት ጀምሮ ቁልቁል ወደ እግር የሚወርድ የዞርዋራ መንገድ ይሆናል። ካስፈለገ አጣምሬ እገዛለሁ የሚል አማርኛ ይከተልና ወይ የድሮ ስም ይጸድቃል፣ አለዛም ከሁለቱ የተውጣጣ አዲስ ስም ይፈለሰፍና በተገናኝቶ አንድ ይሆናሉ። አልሸሹም ዘወር አሉ ወይ ይሆንና ያርፈዋል ይለኛል። ገርማል እኮ ውድ ታጋዮች፣ ይህን ለምን አነሳ አበሉኝ። አዎ ከዚህ ከተሰበሰብነው መሃል ምናልባትም የኔና የምላችሁ ጓደኛ አይነት አስተሳሰብ ያላችሁ ሰዎች ላጠፉ ትችላላችሁ ከሚል ግምት ነው። ልብ አድርጉልኝ፣ ግምተው ነው ያልኩት። ሌላው ስለ ትግል ስናወራ ትልቁ ቁም ነገር ትግልና ወቅት ከፍተኛ ትስስር ያላቸው መሆኑን መረዳት ላይ ነው። የጊዜን የቦታና የሁኔታን በጎ ተጽዕኖች ለእናንተ ማስረዳት ሞኝነት ነው የሚሆነውና አይጠበቅብኝም። በድሮ በሬ ያደረሰ የለ እበላል ያገር ገበሬ። ወደ ዘመኑ ሬቶ ዓለማዊ ጽንሰ ሐሳብ ብንመነዝረው ተራማጅ ማለት ነው። ተራማጅ ማለት ምን ማለት እንደሆነ እየነገረን መሰለኝ። ትናንት ዛሬ አይደለማ፣ አለበለዚያ የጅል ዜ ሁሌ አበባዬ እንደሚሉት ሆነ ማለት ነው። ዘመዶቼ እርግጥ ነው እኛ የፖለቲካ ሰዎች ኢትዮጵያና ኤርትራ ሁለት ነፃ ሀገሮች ይሁኑ ብለን የሚከፈለው መስዋዕትነት ሁሉ ተከፍሎ እንዳሰብነው አድርገን እዚያ ደርሰናቸዋል። ትግሉ ሀብሎ ሲጀመር የትግሉ ጠንሳሶች ወደ ትግሉ የገቡበት እና እነዚህ ህዝቦች የተለያዩበት ምክንያት በዛን ወቅት የነበረው ስርዓት መመለስ ያልቻለው የፖለቲካ ሰዎች ጥያቄ ስለነበር ካል ተጠያቂው የስርዓቱ አራማጅ እንጂ ህዝቦቹ መሆን አልነበረበትም ይመስለኛል። እንጃ ብቻ በአንድ ነገር ላይ ግን እርግጠኛ ሆኜ መናገር እፈልጋለሁ። ኢትዮጵያንና ኤርትራን ሳይሆን ዓለምን ያየንበት አይን የሁለቱን አገሮች ወደፊት ዕጣ ፈንታ እንደወሰነው ግን አልጠራጠርም። ከዚህ ተነስተን ብዙ ማለት እንችላለን። ትርፉ ሌላ ትርጓሜ ስለሚያስወስድ ይቅር። ለማንኛውም እስካሁን የቋጤ ባጡን ስቀባጥር በትዕግስት ስላዳመጣችሁኝ ስለተበበራችሁ ግድ የለም አንድ ልጨምራችሁ። ማለትም ወደ መጨረሻው ጥያቄ እንጓዝና ለዚህ ያደረሰንን አምላክ አመስግነን ፕሮግራሙን ብናጠናቅቀው በእኔ በኩል ደስ ይለኛል። ቆንጆ ጥያቄ እንደሚሆን እርግጠኛ ነኝ። የወጣ እጅ ማየት ጀመረ። ሁለት እጆች ወጡ። ለአንደኛው ፈቀደ። ብጻይ ደበሳይ ብዙ እውቀት እንደገበየን ይሰማኛል። በቅድሚያ ምስጋናዬን በዚህ አጋጣሚ በታላቅ አክብሮት ልገልጽ እወዳለሁ። ከዚህ በፊት ስለ አንተ ብዙ ሰምቻለሁ። በበኩሌ ማንነትን በሚገባ የተረዳሁበት ጊዜ ቢኖር ዛሬ፣ ያውም በዚህ መድረክ ላይ ነው። ግልጽነትን አደንቃለሁ። ወደ ጥያቄ ልግባና ግልጽ ነህ ብያለሁ። ቀደሙኑ ግልጽ ጥያቄ እንዳቀርብ ፍቀድልኝ። ለመሆኑ ያለፈውም ይሁን ነገር ግን ከነጻነት በኋላ በኤርትራዊነትህ በውለታህና ካለህም የሙያ ብቃት አንጻር ወደ አገርህ በመግባት በፖለቲካ ሰዓት ውስጥ በመካፈል የዜግነት ድርሻህን ለመወጣት እንዴት አላስቻለህም? በኢትዮጵያ ቆይታህስ የፍላጎት ወይስ የሌላ? ለሁለቱ ሀገሮች የምትመኝላቸውስ ምንድን ነው? አመስግኖ ተቀመጠ። በመሰረቱ አለ ደበሳይ ፈገግ እያለ፣ መጠየቅ ያለበት ጥሩና መሰረታዊ ጥያቄ ነው። እርግጥ ግልጽ ሰው እወዳለሁ። ደበሳይ ጥርሶቹን ብልጭ አድርጎ ብዙም ሳይቆይ እያደበዘዛቸው በመሄድ በሀሳብ ትቷቸው ነጎደ። እደረቱ የሸሚዝ ኪስ የነበረውን ብር አውጥቶ እንደ መፋቂያ አፉ ውስጥ አስገብቶ ያንከላውሰው ጀመር። ሁሉም ገብቶታል። አደብ ገዛ መጨረሻውን ለመስማት ይጓጓ ይመስላል። እርሟን ብታፈላ ጋልሙሎ አተላ የተባለው ደረሰ መሰል በማለት ጀመረ። የአፍታ ዝምታውን አጠናቅቆ እንደተመለሰ ዛሬ መድረክ ተሰጠኝ፣ ዛሬውኑ እስከ ዛሬው ብቻ ሳይሆን የወደፊቱንም ለፍልፌ ካልጨረስኩ ሞቼ እገኛለሁ ሳልል የቀረው አይመስለኝም። የሆነ ሆኖ ከተጠየቅኩ ድረስ የመሰለኝን እና የማምንበትን እየመለስኩ ወደፊት እጓዛለሁ። ወደ ጥያቄው ስመለስ ጠያቄው እስካሁን ስናገር የነበረው ሁሉ አንድያውን የተከተለኝ አልመሰለኝም። አሁንም ስህተት አለ። የተሳሳተ ሁሉ አጥፊ ነው ተብሎ ቢደመደም ኖሮ ህጎች ሁሉ በሁለትና በሶስት ገጾች ብቻ በተጠናቀቁ ነበር ይመስለኛል። ይሄኛውም ስህተት በመሰለኝ ተነስቶ ድምዳሜ ላይ የተደረሰ ሊሆን ስለሚችል እሱን አርሜ መሰረታዊ ነጥቦች ናቸው ወዳልኳቸው ገባለሁ። የኔ ወንድም ስለ ኤርትራዊነት የምን ያረጋግጠኛ ነህ? ዝርዝር ክስ ይቀልዳል ይላል ያራዳ ልጅ። በዚሁ ልክታው
እርግጥ ለሁለቱ ሀገሮች የምመኝላቸው ይኖራል፣ ሰሚ ካለ ማለት ነው። ከዛ በፊት ግን ለመግባባት እንችል ዘንድ አንድ ጠቅለል ካለ ነገር ላይ ብነሳ እወዳለሁ። ክፉ አመል ሆኖብኝ እንደዛ አድርጌ ካላቀረብኩ ሐሳቤን ሰው የሚረዳልኝ አይመስለኝምና አትፍረዱብኝ። የሰው ልጅ አንድ ነገር ይፈልጋል እንበል። የሚፈልገውን ነገር ሊፈልገው ሲነሳ በግልም ይሁን በቡድን ገንዘቡን፣ ዕውቀቱን፣ ጉልበቱንና ጊዜውን ተጠቅሞ ግቡ ለማድረስ ጥረት ማድረጉ አይቀርም። ይህ ሁሉ ሲሆን ግን አስቀድሞ በአንድ ነገር ላይ እርግጠኛ መሆን ያለበት ይመስለኛል። የፈለገውን ያህል መስዋዕትነት ያስከፍል ይሆናል እንጂ መገኘት ይችላል የሚል ከልብ የመነጨ ያልተበረዘና ያልተከለሰ ጽኑ እምነት፣ ቁርጠኝነትና እርግጠኛነት ያስፈልጋል። ነገር ግን በዚህ ሁሉ ፋንታ ልቦናው እያወቀው ለአንድ ስውር ተልእኮ የሚያከናውነው ያልጠፋውን እየፈለገ ያልበላውን እያካከ ከሆነስ? ዘመዶቼ፣ በተለይ በሁለተኛው አይነት የተሰለፈው ክፍል ከግለሰብ አልፎ ቡድን፣ ከቡድን አልፎ ህብረተሰብ ከሆነ ውጤቱ እጅግ አሳዛኝ ነው የሚሆነው። ሁለቱ ሀገሮቻችንም በደንብ ማረጋገጥ የሚገባቸው አንድ ነገር ብቻ ነው። ፍላጎታቸው በየትኛው መስመር እንደሆነ ያውቁታል አያውቁትም የሚል ይሆናል። ማሰሪያውና መደምደሚያው የሚሆነው ይሄው ነው። ትግልን በጊዜ ቦታና ሁኔታ ላይ እናንጠልጥለው እንጂ ከሱ ጋር የማይነጣጠሉ ሶስት አበይትና ወሳኝ ክህሎቶች መኖር ማረጋገጥ ይጠይቃል። እነሱም እምነት፣ ስክነትና ብስለት ናቸው። በእርግጥ የሃይማኖት ወይም የእምነት ሰው አይደለሁም። ነይ ብልም የሚቀበለኝ እንዳላገኝ ያውቃለሁ። መለኪያው ስም ወይም የክርስትና ስም እስካልሆን ድረስ ከሁሉም በላይ እምነት ደግሞ ለእንደኛ አይነቱ በተለይ ዋልታና ማገር ነው ብዬ አምናለሁ። ለዚህም ይመስላል አንዳንድ ጊዜ ፈጣሪ በህዝብ ላይ ቁጣውን ሊያሳይ ሲፈልግ በቀቢጸ ተስፋ እንደ ፊኛ የተሞሉ መሪዎችን በዓለም ዙሪያ የሚያስነሳው። በውጤቱ ታዲያ ህዝቦቻቸው እንኳንስ ያንን የህልም እንጀራ መጉረስ ፊት ለፊታቸው ያለውን ዳቦ ቆርሰው ወደ አፋቸው ሊያደርሱ በፈለጉበት ደቂቃና ሰዓት እንኳ ከእጃቸውን ቢሆን አመልጦ ትቢያ ላይ የሚወድቅባቸው ይሆናል። ስለዚህም አገሮቻችንና መሪዎቻቸው ከህዝቦቻቸው ፍላጎት ጋር አብረው በሰላም ይጓዙ ዘንድ እነሱ ፈልገው የሚያስፈልጉትን የጠፋባቸውን ነገር በትክክል ከአንጀታቸው መሆኑን መገንዘብ ቢችሉ መልካም ይሆናል። ትግልን ሙሉ የሚያደርገው ለድል መብቃት ሳይሆን በድል ማግስትም ቢሆን በሚጫወቱት ሚና የሚወሰን ይሆናል። ትዳር ሲፈርስ እንኳን ለራስ ለጎረቤትም ቢሆን የሚያሳዝነው በብዙ ድካም የተገነባ ንብረት የትም ባክኖና ውድሞ መቅረቱ ሳይሆን ይበልጥ አሳሳቢው ጉዳይ ምናልባት ባለትዳሮቹ በጋራ ያፈሩት ከአብራካቸው ወጡ ልጆች ካሏቸው ነው። ከዚያ በኋላ የቱን ባዝነው ሊቀሩ የሚችሉ ህፃናት ይቅርና በፈረሰ ትዳር የገቡ የእንጀራ አባትና የእንጀራ እናት ቢሆኑ አስተማማኝ የተደላደለ ጤናማ ስብዕና ይኖራቸዋል ማለት አይሆንም። ሀገር ሲፈርስስ? ውድ ታጋዮች፣ ይህቺ ያልታደለች አሮጊት እናት ሀገሬ ኢትዮጵያ እኔን ውድ ልጇን በመጥራት ደበሳይ ልጄ ራሴን ተባፈጀኝ አንድ በለኝ ባለችኝ ጊዜ ጥሪዋን ሰምቼ ዝም አላልኩም። አይዞሽ እማምዬ እኔ ልጅሽ እያለሁ በማለት ጭንቅላቷን በሚገባ ጥብ አድርጌ በጥሩ ምላጭ ላጭቻታለሁ። ለአንዳንዶቹ መዓዛው ከሩቅ በሚጣራ ሳሙና፣ ለአንዳንዶቹ በአሲድና በደረቅ ምላጭ፣ ሁሉም ግን በመሰላቸው መንገድ ቢተረጉሙት አይደንቀኝም። እርግጥ ነው ራሴን በተመለከተ ግን አሁንም በተመሳሳይ ግዳጅ ይጠብቀኛል። አዎ የእናቴ ጠጉር እንደገና እያደገ መጥቷል። ተባይ ሳያፈራ አይቀርም አይመስለኝም። ቁልቁል መቀነቷ ድረስ እየወረደ ያስፎክታታል የሚባል ወሬ ነው የምሰማው። እኔ ደበሳይ ለአንድና ለመጨረሻ ጊዜ ቁርጥ ውሳኔ ላይ ደርሻለሁ። ተባዩ ከራሷ ወዝ ወጥቶ ላቧን እየተመገበ አድጎ ባልተወለደ አንጀቱ እንደለመደው እያሰቃያት እንደሆነ ማውቃለሁ። እንኳንስ ወገቧ ቁርጭምጭምቷ ድረስ ወርዶ እድሜ ልኳን ሲመገምጋት ይኖራታል። እሷም አማራጭ ከሌላት ጥፍሮቿን አሳድጋ ልቧ እስኪጠፋ እየፎከተች ይኖራታል እንጂ ልርገምላችሁ እኔ ደበሳይ በርሄ ዳግሚያ አላርመኝ ብሎ ያዝነኛው ግብሬ ይቀጥል ዘንድ ባዛይን ቅቤ አንጓች በደረቅ መላጭ ስላጭም ሆነ የትንታግ ዘንግዬ የእናቴን ጀርባ ሳክ እንደማልገኝ ቃል ለምድር ቃል ለሰማይ ይልቁንም በጉጉት ጠብቀው የነበረው ቀን በመድረሱ ምንኛ እድለኛ ነኝ እላለሁ። ወገኖቼ እባካችሁ ራሳችሁን መርምሩ። በስመ ትግል በጫካ ሆነ በከተማ ወይ በውጭ ሀገር መጫጫው አይደለም ቁም ነገሩ። ቁም ነገሩ ለምን እንደምትጮሁና ከማን ጋር እንደምትጮሁ አስቀድማችሁ ማወቁ ላይ ነው።
አንድ ጥሩ ምሳሌ ከራሳችን ጀምሮ ያለውንና የማውቀውን ለራሳችሁ መልሼ ልንገራችሁ። በቀድሞው መንግስት ውስጥ ሆነን የበላንበትን ወጭ ተሰብረን ለዛሬው መንግስት ውለታ ይዋል እዚህ ያለነው ብቻ የሚመስላቸው ስንትና ስንት የዋህ ከመርግቦች ቢኖሩ አይደንቀንም። እንደ እውነት ከሆነ ትግሉን ለዚህ ያበቃን አብዛኞቻችን እንዲያውም ውጭ ነው ያለነው ብል ማጋነን አይሆንም። በተከፈተ አፍ ነው ዝንብ መግባት የሚችለው። የብልጦቹ አካሄድ ይህን በመገንዘብ የተደረገ ይመስላል። እስኪ አስቡት፣ ወያኔ በበር ሲገባ እኔ በመስኮቶች ቢሆን ኖሮ አሁን ማን ይሞት እኔም በሌላ ሊጠረጥረኝ የሚችል አካል በተአምን ሊኖር ይችላል ብሎ ማሰብ ይቻላል። አንዳንዴም ከውስጥ ብቻም ሳይሆን ከውጭም ጥበቃን ለማጠናከር ሲባል ሊሆን ቢችል ምን ይሳነዋል? ምን ማለት እንደሆነ ማብራሪያ መስጠት የሚያስፈልግ አይመስለኝም። ካልሆነ እንዳንዳንዶቹ ወይ በዚህ መልክ ልሳተፍና ምናልባትም በአንድ ትልቅ ተቃዋሚ የፖለቲካ ቡድን ውስጥ እሳተፍና አድራጊ ፈጣሪ ባያደርጉ ይበቁ። ከዚያ ተነስቼ ልሰራ የምችለውን ደግሞ አስቡት። አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ የተቃውሞውን ትግል እድሜ ልኩን ሳጧጥፈው እኖራለሁ። የወዳይ ስድቡ አመዳም ነው ይላል የአገሬ ሰው። መጤኔ ለዚች ያልታደለች ኢትዮጵያ የሚሏት ሀገር። እኔማ ስንቶቹን ታዘብኳቸው መሰላችሁ? መጤኔ ብቻ። ውድ ተሳታፊዎች፣ ከአሁን በኋላ ይቺ ሀገር የምትፈልገው የሚገላ ሳይሆን የሚታደጋት ዜጋ ነው። ልትማሩበት ከፈልጋችሁ ይሄ ነው ይበቃል። ጨርሻለሁ። ስላዳመጣችሁኝ በእውነት ከልብ አመሰግናለሁ በማለት ተቀመጠ። የደበሳይ ንግግር በተለይ ድምዳሜው በማናቸውም ዘንድ የተጠበቀ አልነበረምና በአዳራሽ ውስጥ ብዥታ ፈጠረ። ምን ለማለት እንደፈለገው ሁሉም የመሰለውን ከራሱ ጋር ይሟገት ጀመር። እንዳለፈው ሁሉ በሚጋሩት የጋራ ጠረጴዛ የኛውን አጀንዳ አንስተው ማውራት አልፈለጉም። ምክንያቱን ራሳቸውን ቢሆን የሚያውቁት አይመስልም። በቤቱ ነፍስ የዘሩበት ሰብሳቢው ነበሩ። ኦኬ፣ ይህን ይመስላል እንግዲህ በማለት ንግግራቸውን የጀመሩት አዛሪያ ዘሊባኖስ ለንግግራቸው ምድምዳሜ ያጡለት ይመስላል። እጃቸውን እንዳንጠለጠሉት በአየር ላይ አንከራተቱት። ያ ቀይ ፊታቸው የተበላሸጉበት መስሏል። እንደተናደዱ ብቻም ሳይሆን እልህ እየተናነቃቸው እንደሆነ ጥርጥር የለውም። ችግራቸውን ሁሉም የተረዳላቸው ይመስላል። ሊሉት የፈለጉትን ነገር ለመስማት ከመጓጓት ይልቅ አንገቱን ደፍቶ በራሱ ዙሪያ የሚያነሳቸው ጥያቄዎች ነበሩት። ደበሳይ ይህ ሊያሰኘው የሚችለው ምን ቢገጥመው ይሆን? የወደፊቱ እሱነቱስ ምን ሊሆን ይችላል? እና መንግስት ከዚህ ተነስቶ ምን ሊያደርግ ይችላል የሚሉት ይገኙበታል። ተሰብሳቢው ግምት እንጂ በቂ መልስ ስላላገኘባቸው ጭንቅላቱን ብጥብጥ አድርጎታል። በማነ ስብሰባው የተሰብሳቢውን ልብ እንዳንጠለጠለ እንደ ስብሰባው ሁሉ በትኖ ታረፈ። አዳሚና ታዳሚ እንደዛ እየፈነደቀ ወደ አዳራሹ እንዳልገባ ሲወጣ ከሐዘን ቤት ደርሶ የሚመለስ ይመስል ነበር። ሲያመጣው ልክ የለው። ይቀጥላል።